ውድ ቤተሰቦቼ ርዕሱን ሳስታውሰው ራሱ ያስቀኛል። እንደምን አላችሁልኝ? ሰላምታውን አልረሳውም። የደረሰኝ ጥያቄ ነው። ብዙ ጥያቄዎች እየደረሱኝ ነው። እናንተም በውስጥ መስመር መላክ ትችላላችሁ፣ በኮሜንት መላክ ትችላላችሁ። ምን ይላል? ባሌ ስኳኳል በጣም ይናደዳል፣ ጭራሽ ያኮርፈኛል፣ ጭራሽ ይጣላኛል። ይኸውላችሁ ከማግባቴ በፊት ግን ካልዘለጥኩኝ ምን ሆነሽ ነው ይለኝ ነበር። አሁን ግን ካገባኝ በኋላ ጭራሽ ተሳስቼ ስኳኳል ካገኘኝ አፍንጫውን ይነፋል። ምን ይሻለኛል ነው የሚለው። እናንተ ብትሆኑ ምን ታደርጋላችሁ? እኔ እንግዲህ የባለሙያ መልሱ ልንገራችሁ። ይኸውላችሁ ብዙ ጊዜ ወንዶች ሚስጥር ላወጣ ነው፣ ይቅር በሉኝ። ወንዶች በእጃቸው የገባች ሴት የራሳቸው ወይም የግላቸው እስኪያረጉ ድረስ የማይመለከታቸውን የማይሆን ፋሽን ሁሉ አፕሪሼት ያደርጋሉ። ያምርብሻል ይላል ከማግባቱ በፊት። ካገባች በኋላ ግን በዛ ሁሉ ነገሮች ታቡ ይሆናሉ። ስለዚህ እነዚህ ነገሮች ላይ መጠንቀቅ አለብን። በሴት እህቶቼ በኩል በሚስቶች በኩል ደግሞ ያለው ችግር ምንድን ነው? ቤት ውስጥ ቀዳዳ ቱታና ቀዳዳ ሺቲ ለብሰሽ ሸፈፍ ብለሽ ትሄጃለሽ። ሶሪ ፎር ማይ ወርድ ሸፈፍ። ግን ወደ ውጭ ትሄዳለች፣ የሆነ ግብዣ የሌለ ማንነትሽን ትጠቀሚያለሽ። መዘነጥ የነበረብሽ ለባልሽ ነበረ መጀመሪያ። እኛ ግን የኛ አገር ከልቸር ተቃራኒ ነው። ለውጭ ሰው ይዘነጣል፣ ለዝግጅት ይዘነጣል፣ ለባል ደግሞ ኬርለስ ወይንም የማይመች አለባበስ ይሆናል። ይሄ ነገር በወንዶች ሳይኮሎጂ ውስጥ ምን እንዳለ ልንገራቸው። ወንዶች ሚስቶቻቸው እንዲኳኳሉ የምንፈልገው ለኛ ብቻ ነው። ለህዝብ እንድትኳኳል አንፈልግም ካገባች በኋላ። ይሄ የወንድ ሜንታሊቲ ነው። እኔም ወንድ ስለሆንኩ ነው። በቃ ይሄን ነገር አንቀበልም። ስለዚህ በምትኳኳይበት ጊዜ ከልክ ያለፈ መኳኳልን አቁም። የሚስትና የጮኛ መኳኳል ይለያያል። የሚስት የአንድ ባለትዳር አኳኳልና የአንድ ያላገባች ወይንም በትዳሯ ደስተኛ ያልሆነች አኳኳልም ይለያያል። ሳይንስ ነው። ይሄንን በደንብ ስሙ። ካገባሽ በኋላ በጣም ከልክ ያለፈ ቅብጠት፣ ከአንቺ ጋር የማይሄድ አኳኳል፣ አለባበስ በጣም ማለት ሰዎች ሁሉ አንቺን ብቻ የሚያዩበት ሰው የላትም እንደ እስኪሉ ማለት ነው። ሊኮራብሽ ነው እንጂ ሊያፍርብሽ አይገባም። አንዳንድ አለባበሶች ያስደነግጣሉ። ኦልሞስት ራቁት ይሆናሉ። አንዳንድ አለባበሶች በጣም ያስደነግጣሉ። እንኳን ለባል ለባዳ ራሱ ለማየት ያስፈራሉ። እነዚህን ይዘን መብቴ ነው ይላሉ እህቶቼ። በትዳር ውስጥ መብት የሚባል ነገር የለም። ትዳር ተቻችሎ መኖር አድጎ ማነስ ነው ብዬ የለ መግባባት መረዳዳት ነው እንጂ መብት የሚባል ነገር የለም። አግብተኛል ያንተ ነኝና እንደፈለግኩ ለብሳለሁም የለም። ለሱም ለሷም ከማህበረሰብ ኖርም ውጪ የሆነ ነገር ከማግባት በፊት የሚቀበለው አንቺን ለማግኘት ስለሆነ ነው፣ ስለተሸነፈ ነው በፍቅርሽ። ካገባሽና የሱ ከሆንሽ በኋላ ግን የተከበርሽ ስርዓት ያለሽ ይሉኝታም ያለሽ የማህበረሰቡን እይታና ስሜት የምትጠብቂ መሆን ስለሚፈልግ ጦርነቱ እዚህ ጋር ነው። በጣም ይወላችሁ በደንብ ስሙ። ከወንድ ይልቅ እዚህ ጋር ሴቶች እህቶቼ በደንብ ስሙ። የመኳኳያ ስታንዳርድ አለው ትዳር። ከልክ ያለፈ መኳኳል ትዳርን ፈተና ውስጥ ይከታል። በአንቺና በባልሽ መሃል ደስታን ይወስዳል። ከልክ ያለፈ መኳኳልን አቁሚ። በቃ ከልክ ያለፈ መኳኳል አቁሚ። ከዛ በኋላ ባሌ ይወላችሁ ካገባሽ በኋላ ባሌ ምን አይነት ምግብ ይወዳል፣ ምን አይነት አለባበስ ይወዳል የሚለውን ነገር ማወቅ ደግሞ የውዴታ ግዴታ ነው። አደር ሳይድ ደግሞ ሚስቴ ምን ስላት ነው የሚከፋት፣ ምን አይነት ወርድ ነው የምጠላው፣ ምን አይነት ምግብ ነው የምጠላው፣ የማንፈልገውና የምንፈልገውን ነገር ቀድመን ከተረዳዳን እዛ ውስጥ ገብተን ሽኩቻ ውስጥ ማንገባም፣ መገፋፋት ውስጥ ማንገባም። አሁን ይህች እህቴን ያነሳችው ጥያቄ ትክክል ነው። ነገር ግን መልሱ ምንድን ነው? በስታንዳርዱ አርቂው፣ በልኩ ተኳኳይ። ከልክ ያለፈ መኳኳል የሰው ሚስት ነሽ፣ ምን ያደርግልሻል? እውነቱን ነው። እኔ አሁን ለምሳሌ አምንበታለሁ። አንተም ደግሞ የሰው ባል ነህ። ሚስትህ ደግሞ ካማረች እኮ የእንትና ሚስት አማረች ነው የሚባለው። ከልክ ያለፈ አካሄድ አትሄድ፣ የቀበጠ አኳኳል አታርጉ። ከዛ በኋላ ደግሞ መግባባት ውስጥ ሁለተኛ ደግሞ ይኸውላችሁ እኛ ባል የተባለ ሁሉ ቀናተኛ ነው። በጣም ቀናተኞች ነን። ስትኳኳሉ እንቀናለን እኮ ብብታችን ስር ሆናችሁ። ይቺ ደግሞ ባልሽ ስትኳኳይ የማይቀና ከሆነ ችግር አለበት። አያችሁ። በሌላ በኩል ደግሞ የመፈለግ ደረጃሽንም ያሳያል። መቅናት ግድ ነው፣ ግን ፖዚቲቭ ቅናት፣ ስርዓት ያለው ቅናት፣ አደጋ የማያደርስ ቅናት፣
ዋው ሚስቴ ታምራለች፣ ዛሬ እንዴት አባቷን የለበሰችው እንዴት እንዳማረባት ብትነግራትና ሰርግ ይዛት ብትሄድ አይሻልም? እምነት ደግሞ በልብ ነው። በመከልከል ውስጥ ብዙ ጊዜ መፍትሄ የሚገኝ ይመስለናል። ኔቨር ኤንድ ኤቨር በመግባባት ውስጥ ነው መፍትሄ ያለው ውድ ቤተሰቦች። ስለዚህ የመኳኳሉን ደረጃ ስርዓት ያለው መኳኳል። አንዳንድ እናንተ ራሱ እንዴት አይነት አኳኳል ነው፣ እንዴት አይነት አለባበስ ነው የለበሰችው ከማህበረሰባችን ጋር ሄደም ትላላችሁ እኮ። በእናንተ ደግሞ ሲሄን እመኗ። ምክንያቱም ያኔ ይፈቅድልኝ ነበር ከማግባቴ በፊት ይሉኛል አንዳንድ እህቶች። አዎ እጁ ለማስገባት የማይፈቅድልሽ ነገር የለም። ከገባሽ በኋላ ትዳሩ ነሽ። ከዛ በፊት ግን እጮኛው ነሽ፣ ሚስት አይደለሽም። ጮኛ የምትከለክለው ትንሽ ነገር ነው። በተለይ ከተሸነፍክ፣ በደንብ ከተሸነፍክ ጭራሽ እንደውም አትከለክልም። የማያምረውን ነገር ሁሉ ያምርብሻል ትላለህ። ምን ልቧን ለመስረቅ። ወደ መረረ እውነት ወደ ትዳር ስትገባ ግን ይሄ ሁሉ አይሰራም። ስርዓት አለው፣ ፍሬም አለውና ብዙም የሚያንጫጫ ነገር አይደለም። ስትኳኳሉ ከባሎቻችሁ ጋር መጣላት ያለ ነው። ነገር ግን ስትኳኳሉ በልኩ አድርጉት። ባሎች ደግሞ ሚስት ስለተኳኳለች ሁል ጊዜ ኔጌቲቭ ማይንድ አይኖር። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ይህ ቪዲዮ ይጠቅማል ለምትሉት ሰው ሼር ማድረጉን አትርሱ። አከብራችኋለሁ፣ እወዳችኋለሁ። ኢስኒን ጃለዳ ኢስኒን ከበጃ ነገየና ጀራዳ